ፊታችንን ሳናሳይ የዩቲዩብ ቻናል ክሬት አድርገን ማኔጅ አድርገን በዛ የዩቲዩብ ቻናል እንዴት ገንዘብ ማግኘት እንችላለን የሚለውን ዛሬ ይዤላችሁ ቀርብ ያለው ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉ። ውዴ ቻናሌ ቤተሰቦች እንዴት ናቸው? በዛሬው ቪዲዮ ስለ ዩቲዩብ አውቶሜሽን እንማማራለን ማለት ነው። ቀጥታ ወደ ቪዲዮ። ከዛ በፊት ዩቲዩብ አውቶሜሽን ማለት ምን ማለት እንደሆነ ባጭሩ ልንገራችሁ። ዩቲዩብ አውቶሜሽን ማለት ዩቲዩብ ቻናል ክሬት ካደረግን በኋላ የምንለቃቸው ቪዲዮዎች ከኛ ፌስ ውጭ ወይንም አርቲፊሻል ኢንተለጀንስን ተጠቅመን ቪዲዮዎችን ፕሪፔር አድርገን አፕሎድ የምናደርግበት ቻናል ማለት ነው። ይህን ለማድረግ የምንጠቀማቸው አርቲፊሻል ኢንተለጀንሶች አሉ። ከዛ በፊት ማድረግ ያለብን ነገር ኮንተንት መምረጥ አለብን ማለት ነው። ኮንተንት ስንመርጥ ከኦዲያንሱ ጋራ ቤስት ይሆናል ብለን የምናስበውን ወይም ብዙ ኦዲያንስ ሊስብልን ይችላል ብለን የምናስበውን ኮንተንት መምረጥ አለብን። ሞቲቬሽናል ስፒች ሊሆን ይችላል፣ ኤዱኬሽናል ኮንተንት ሊሆን ይችላል፣ ቱቶሪያል ኮንተንት ሊሆን ይችላል፣ ሪክሬሽናል ኮንተንት ፎር ኪድስ ሊሆን ይችላል፣ ለህፃናቶች ሊሆን ይችላል ማለት ነው። ሪሌሽንሽፕ ኮንተንት ሊሆን ይችላል፣ ሜንቴናንስ ኮንተንትም ሊሆን ይችላል ማለት ነው። ስለዚህ ለእኛ ለስራ ይቀለናል ብለን የምናስበውን ኮንተንት እንመርጣለን ማለት ነው። ከመረጥን በኋላ ቀጥታ ቪዲዮ እንሰራለን ማለት ነው። ቪዲዮ እንዴት እንሰራለን ስቴፕ ባይ ስቴፕ አሁን አሳያችኋለሁ። ሌትስ ጎ። ስለዚህ መጀመሪያ ወደ ጉግል እንገባለን ማለት ነው። ጉግል ከገባን በኋላ ሰርች በተን ላይ ኢን ቪዲዮ ኤአይ ብለን እንጽፋለን ማለት ነው። ሰርች እናደርጋለን። ኢን ቪዲዮ ነው ኢን ቪዲዮ ኤአይ እዚህ ጋር መጥቶልኛል። ክሊክ አደርጋለሁ። ዜን የመጀመሪያ የመጣውን ክሊክ አድርጌ እገባለሁ ማለት ነው። ቪዲዮ ለመስራት ማለት ነው። እኔ ሳይን አፕ አድርጌዋለሁ ኦልሬዲ። እናንተ ደግሞ ስትገቡ መጀመሪያ ሳይን አፕ ማድረግ ይኖርባችኋል። ኢሜል አድሬሳችሁን እና የኢሜል ፓስወርዳችሁን አስገብታችሁ ሳይን አፕ ማድረግ ሊጠበቅባችሁ ይችላል ማለት ነው። እኔ ኦልሬዲ ሳይን አፕ ስላደረኩት ቀጥታ የምሄደው ጀነሬት ቪዲዮ ነው የሚለው ጋር ክሊክ አድርጌ እገባለሁ ማለት ነው። እዚህ ጋር ቶፒካችን እናስገባለን ማለት ነው። ቶፒካችን ለምሳሌ ሜኪንግ ኦፍ በርገር ፍሮም ስታርቲንግ ቱ ኢንድ እስከ መጨረሻው ማለት ከመጀመሪያው እስከ መጨረሻው የበርገርን አሰራር የሚያሳይ ቪዲዮ ለመስራት ብንፈልግ ይሄው እንደዚህ እናደርግና ክሊክ እናደርጋለን ማለት ነው። እዚህ ጋር አናላይዝ አድርጎ ጨርሷል ማለት ነው። ከዛ ታይትሉንም እንደዚሁ ከዛ በዚህ መልክ አመጣልኛል። እዚህ ጋር የምትሞላቸው ነገሮች ይኖራሉ። ስቶክ ሚዲያ ትመርጣላችሁ ማለት ነው። ለምሳሌ ዱሬሽን ምን ያህል ደቂቃ የሚቆይ ቪዲዮ ልስራልህ ይላል። 1 ሚኒት አለ፣ 4 ሚኒት አለ፣ 10 ሚኒት አለ። ዜን 1 ሚኒትን ለማሳየት ብመርጠው እዚህ ጋር ክሊክ አደርጋለሁ ማለት ነው። ኦዲየንሱ ደግሞ ለየትኛው ኦዲየንስ የሚሆን ወይም ለየትኛው ተመልካች የሚሆን አሰራር ልስራልህ ይላል ማለት ነው። እዚህ ጋር ይሄን እመርጣለሁ ማለት ነው። ከዛ ፕላትፎርም በየትኛው ፕላትፎርም የሚለቀቅ ቪዲዮ ይሁን ነው የሚለው። ዩቲዩብ ያው አስፔክት ሬሽዮውን የጠበቀ ቪዲዮ እንዲያመጣልኝ ዩቲዩብን እመርጣለሁ ማለት ነው። ከዛ ኮንቲኒስ ስለዋለሁ ማለት ነው። ከዛ በዚህ መልክ ፕሮሰስ ያደርግልኛል። በዚህ መልክ እየቆጠረ ነው ማለት ነው። ምናልባት የተወሰነ ደቂቃ ሊያስጠብቀን ይችላል። መጨረሻውን እንመለከታለን። ኦኬ አሁን እየጨረሰ ነው። ሎዲንግ ፕሪቪው እያለ ነው። በዚህ መልኩ እያመጣልን ነው ማለት ነው። ኦኬ አሁን አመጡልናል። ኦፕን አድርገን እንየው። I bet you didn't know making the perfect burger is this easy. Let's dive in. First, grab some ground beef. 80/20 is the magic ratio. Now, season it with salt and pepper. Form your patties, but don't overwork the meat. Next, preheat your grill or skillet to medium high. Cook your patties for about 4-5 minutes per side. While those sizzle, toast your buns. Trust me, toasted buns make all the difference. ኤዲት የሚደረጉ ነገሮችን ማስተካከል ምናምን እንችላለን። አዘርዋይስ ባክ ብለነው ተመልሰን ዳውንሎድ
እናደርገዋለን ማለት ነው። ዳውንሎድ ስናደርግ ሪሙቭ ስቶክ ዋተርማርኩን ሪሙቭ እናደርገዋለን። ቅድም እንዳልኳችሁ ዩቲዩብ ኮፒራይት እንዳይለን ይሄን ሪሙቭ እናደርጋለን ዳውንሎድ ስናደርገው። ከዛ እዚህ ጋር ደግሞ ኢንቪዲዮ ኤአይ ብራንዲንጉን ኖርማል እናደርገዋለን ማለት ነው። ከዛ 20 በ80 ፒክስል ብለን ኤክስፖርት እናደርገዋለን ማለት ነው። ኤክስፖርት ስናደርገው አፕግሬድ አድርግ ይለኛል። ዛሬ ከዚህ ቪዲዮ በፊት ኤክስፖርት አድርጌ የሰራሁት ቪዲዮ አለና በቀን ውስጥ ሪስትሪክትድ የሆነ ቪዲዮ ነው የሚሰራልን ማለት ነው። ዜን ነገ ነው የሚለው እዚህ ጋር you have exported for video receipts tomorrow። ስለዚህ በዚህ መልኩ ከዚህ በኋላ ያለው ስቴፕ ኖርማሊ መጨረሻ ስቴፕ ላይ ስለሆነ ዳውንሎድ ታደርጉታላችሁ፣ ወደ ጋላሪያችሁ ይገባል። ከዛ በኋላ ወደ ዩቲዩብ አፕሎድ ማድረግ ትችላላችሁ ማለት ነው። ለምሳሌ እኔ ካሁን በፊት ሌላ የሰራሁትን ቪዲዮ ላሳያችሁ እንዴት እንደሰራልኝ ማለት ነው። አሁን የሰራልንን ቪዲዮ አይተነዋል ኦልሬዲ፣ ዳውንሎድ ሳይሆንም ቢሆን አይተነዋል። ግን ዳውንሎድ የሆነውን ቪዲዮ ላሳያችሁ። ጋላሪ ላይ ያስቀመጠልኝን የትኛው መሰላችሁ? ይሄ ቪዲዮ If your YouTube channel looks like a chaotic circus. Hey everyone, today we're diving into a critical issue, Ethiopia's ongoing conflict and political instability. Ethiopia, a country with a rich history, is currently facing severe internal conflicts that disrupt everyday life and hinder development. The Amhara region is embroiled in violent clashes between the Ethiopian military and the Fano militia. This conflict has led to ይህንን ከጨረስን በኋላ ቪዲዮአችንን የሚገልጽ ስማርት ተምኔል ደግሞ መስራት አለብን። እንዴት እንሰራለን የሚለውን ካሁን በፊት የለቀቁትኝ ቪዲዮ አለ፣ እሱን ሄዳችሁ ማየት ትችላላችሁ። አዘርዌይስ ደግሞ ሰርች ብታደርጉ ሌላ ኢንፎርሜሽኖችን ማግኘት ትችላላችሁ። ጉግል ላይ ገብታችሁ ካንቫ ላይ ነው ስማርት የሆኑ ተምኔሎችን መስራት የምትችሉት ማለት ነው። ስማርት ተምኔል ደግሞ ለቪዲዮአችን እይታ በጣም 80% ኦዲየንሱን ትሪግ የሚያደርገው ኮንተንት ተምኔል ነው ማለት ነው። ተምኔላችን በጥንቃቄ መስራት አለብን ማለት ነው። ከዚህ ቪዲዮ ጋር ተያያዥና ይህን ቪዲዮ ሊገልጽልን የሚችል ተምኔል እዛ ጋር መስራት አለብን ማለት ነው። እንዳልኳችሁ የለቀቁትኝ ቪዲዮ አለ how to make smart YouTube ተምኔል የሚል የለቀቁት ቪዲዮ አለ፣ እዛ ጋር ገብታችሁ ማየት ትችላላችሁ። የዛሬው ቪዲዮ ስለ YouTube አውቶሜሽን ይሄን ይመስል ነበር። አይ ሆፕ ከዚህ ቪዲዮ ብዙ ቁም ነገርን እንዳገኛችሁበት አልጠራጠርም። ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ቻው።